አቶ መስፍንና ወይዘሮ ሜላት ሰላም ፈጠሩ፣ እርቅ አወረዱ። ጠላታቸው ማን እንደሆነና ድርጅታቸውን ማን እንዳከሰረባቸው በስተመጨረሻም ደረሱበት። አቶ በቃሉ እንደሆነና እስከ ዛሬም ድረስ ሲከታተላትና እሷን ለማክሰር ብዙ ሲለፋ እንደነበረ ለአቶ መስፍን ነገረችው። ወይዘሮ ሜላት ዛሬ ትክክለኛውን ነገር አረገች። ከመጮህና አቶ መስፍን ላይ ከመለፍለፍ ይልቅ ዛሬ መፍትሄ ለማግኘት ሞክራለች። በእርግጥ መጀመሪያ ላይ ሁኔታዋ ታስፈራ ነበር። አቶ መስፍን እንዳገኘችው ጥንብርኩሱን አውጥታ ነበር ከቤት ያባረረችው። እናም እሷን በማግባቷ በጣም እንደምታፍርና እንደምትሸማቀቅበትም ነግረው ነበረ። አቶ መስፍን ይህን ሲሰማ በጣም አዝኖ ነበረ። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እንኳን በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባር ቤተሰቦች ቪዲዮን ሲጀምሩት ላይክ ማድረጋችሁን አትርሱ። ኖላዊ ድራማ እንደቀጠለ ይገኛል። እንግዲህ በዛሬው ክፍል አቶ መስፍን በጣም ነበር የሚያሳዝነው ሁኔታው። ወይዘሮ ሜላት አልረዳው ስላለች ራሱን በመጠጥ መደበቅ ጀምሯል። ሁኔታው በጣም ያሳዝናል። ብቻውን ተክዞና አንገቱን ደፍተው መጠጥ ላይ ሲያዘወትር ነበር የሚታየው። እናም ዛሬ ሚናሴ ከወይዘሮ ሜላት ጋር ከእናቱ ጋር ተገናኝተው ሰላምን እንዲፈጥሩ ካልበለዚያም እንዲለያዩ መፍትሄ ፈልገው እንዲገናኙ አድርጓቸው ነበር። ነገር ግን ወይዘሮ ሜላት መጀመሪያ መስፍንን ስታየው በጣም ጮኻበት፣ ተናዳበት ከቤቷ እንዲወጣና እሱን በማግባቷ ኪሳራ እንጂ ጥሩ ነገር እንዳላገኘች እንዲሁም ደግሞ በእሱ እንደምታፍር ነግራ አንገቱን ደፍቶ ከቤት ተባሮ ነበረ። በሌላም ጊዜ እንግዲህ ሜላት ልጆቿ ሰላም አልሰጧትም። ስለ አባታቸው ስታወራ አፏን እያስቆማት፣ ቆይ እነዚህ ልጆች ምን ባረጋቸው ነው የሚረዱኝ? እንዴት እንደዚህ እያደረገ አይገባቸውም እያለች በልጆቿ ተናደደችባቸው። ልጆቿ ደግሞ እናታቸው ምንም ጠንካራ ብትሆንም ቸኮልና ተናጋሪ እንደሆነች አውቋታልና አባታቸው ደግሞ ሆን ብሎ ይሄን ስህተት እንዳልሰራ ያውቃሉ። እውነት ነው። አቶ መስፍን ሆን ብሎ ይህን ድርጅት አላከሰረውም። ከዚህ ሁሉ ኪሳራና ከዚህ ሁሉ ብጥብጥ ጀርባ አቶ በቃሉ እጅ አለበት። ነገር ግን ወይዘሮ ሜላት መረጋጋት በማጣቷ በአቶ መስፍን ላይ እጇን በማቀሰር ለአንተ አደራ ብዬ ብሰጥህ ድርጅቴን አከሰርከኝ፣ ለብዙ ዓመታት የለፋሁበትን ድርጅቴን አክስርኸኛል፣ ላደራ እንኳን አትበቃም እያለች ከቤት አስወጥተው ብቻውን እንግዲህ ከወጣም በኋላ በቃሉ አሁንም ሴት በመላክ ትዳራቸው እንዲፈርስም አድርጎ ነበር። ዛሬ ግን አንድ የወሰነችው ውሳኔ አለ። እሱም ደግሞ አቶ መስፍን ጋር በመገናኘት መስፍንን ይዛው ወደ ድርጅቱ ጋር ሄዳ ከዚህ ሁሉ ኪሳራ ጀርባ ምን እንዳለና የማታውቀው የተደበቀ ነገር እንዳለ ስለገባት ያን ነገር ማጣራት ነበረ። እና መስፍንንም እንዳገኘችው ናንድና ወደ ድርጅቱ ምን እንዳለ እስኪ እኔን መርምር ስትለው እሱ ግን ፈቃደኛ አልነበረም። እንደዛ አድርገሽ ካወረርሽ በኋላ ደግሞ አሁን አብረን እንርተኛለሽ እንዴ? እኔ ምን አገባኝ አይመለከተኝም ብሎ ትቷት ሊሄድ ሲል መኪናውን ዘግታ በተረጋጋ መንፈስ አናገረችው። እንዴት ነው አያገባኝም የምትለው? አንተ እኮ ባሌ ነህ። ስለዚህ እኔን የሚመለከት ነገር ሁሉ አንተን የሚመለከታል። ስለዚህ ሌላ ግርግር አታብዛ፣ አሁን የሰው ትኩረት አትሳብ፣ ሄደን ድርጅት ውስጥ ምን እንደተፈጠረ ማጣራት አለብን ብላ አረጋጋችው። አቶ መስፍንም እንግዲህ በሜላት ላይ የሚጨክን አንጀት ስለሌለው እሺ ብሎ ነበር የተስማማው። እዛ ከሄዱ በኋላ ግን ያልጠበቁት ነገር ነበር የገጠማቸው። ምክንያቱም ይሄ ነገር የተፈጠረው በመስፍን እንዝላልነትና ኃላፊነት ያለመውሰድ ችግር መስሏት ነበር ሜላት። ነገር ግን የመስፍን ችግር እንዳልሆነና ምክንያቱ እንዳልታወቀ አሁን ደግሞ የእነሱ ድርጅት ደንበኞች ወደ በቃሉ ድርጅት እየሄዱ እንደሆነና የእሱ ምርት የተሻለ እንደሆነ እንደደረሱበት ነገሯት። ወይዘሮ ሜላት ይህን ስትሰማ መቆጣጠር ራሷን ማሸነፍ አቃታት። በጣም ተናደደች፣ ተበሳጨች። እኔ እኮ የሆነ ነገር እንዳለ ገብቶኝ ነበር። አንተ ስራ ስትሰራ እስከዛሬ ድረስ ካላወቅ እኔም ስራ ስህተት ካልሰራሁኝ ችግሩ የውስጥ አልነበረም የውጭ እጅ አለበት ማለት ነው። ያው ማለት ደግሞ በምንም ተአምር በቃሉ ከእኔ ድርጅት ይበልጥ አይችልም፣ የእሱ ምርቶች ከእኔ አይበልጡም አለች። አቶ መስፍንም ተረጋጊ፣ አሁንም በችኮላ ሌላ ስህተት እንዳሰሪ
ምክንያቱም ወይዘሮ ሜላት ነገሩን ብትደርስበትም ነገር ግን ችኩል ናት። በችኮላ አሁንም ነገሮቹ እንዳታበላሻቸው ፈርቷል። አቶ መስፍን ተረጋግተው ሁሉም ነገር ማስተካከል አለባቸው። ወይዘሮ ሜላት እንግዲህ ሁሉ ነገር የሆነው በአቶ በቃሉ ምክንያት ነው። እሱ ነው ከድርጅት ኪሳራ ጀርባ ያለውና ይሄ ሁሉ ነገር እያደረገ ያለው እሱ ነው። በምንም ተአምር የበቃሉ ምርት ከኔ ሊበልጥ አይችልም ብላ ለመስፍን ነገረችው ማለት ነው። መስፍንም ቆይ እኔ የማላውቀው የተደበቀ ግንኙነት አላችሁ እንዴ? በዚህ ልክ ለምን አንቺን ሊጎዳሽ ይፈልጋል ብሎ ጠየቃት። ሜላትም ስለምን ግንኙነት ነው የምታወራው? እሱ አንተ ውጭ ሀገር በነበርክበት ሰዓትም የእኔን ድርጅት ለማክሰር ያልፈነቀለው ድንጋይ የለም፣ እኔ እንድወድቅ ያልሞከረው ነገር የለም። ስለዚህ አሁን የድርጅቴ ደንበኞቹ ወደ እሱ ጋር የሚሄደው በእሱ ምክንያት ነው። ድርጅቴም እንዲወድቅ እንዲከስር ያደረገው እሱ ነው፣ አለቀውም እያለች እየፎከረች ነው። እንግዲህ ወይዘሮ ሜላት ጥንካሬዋ ደስ ቢልም ነገር ግን በችኩልነቷ ደግሞ ነገሮችን ታበላሻቸዋለች። እስካሁን ድረስ ከአቶ መስፍን ጋር ሰላም ብትፈጥር ኑሮ ይሄ ሁሉ ነገር ባልተፈጠረ ነበር። እዚህ የማይደርሱም ነበር። በጊዜ እዚህ ሁሉ ኪሳራ ሳይገቡ ነገሮችን ማስተካከል ይችሉ ነበር። እሷ ግን ድርቅ ብላለች ማለት ነው። እንግዲህ ጽዮን ደግሞ ለእዝራ እንደማታፈቅረውና ይህ ሁሉ ነገር ስታደርግ የነበረው ለገንዘቡና ለአባቱ ንብረት ብላ እንደሆነ ነገረችው። እዝራም ደግሞ በሰማው ነገር ተገረመ። እኔ አንቺን ከእኔ ፍቅር ይዞሻል፣ መጨረሻዋ ምንድን ነው የምትሆነው? በእኔ ምክንያት ልትጎዳ ነው እያልኩኝ ስጨነቅ ነበር፣ ገላገልሽኝ። ምን አይነት ሰው ነሽ? እንዴት በዚህ ልክ ልታስመስይ ቻልሽ? ብሎ ነገራት። ጽዮን ግን አሁን ጸጽቶታል። ያ የተናገረችው ነገር ምንም ውጤት እንደማያመጣላትና እህቷም ደግሞ እየገፋፋቻት እንደሆነ ስታስብ በጣም ለድማለች ማለት ነው። ያች እህቷ ደግሞ ከአቶ በቃሉ ጋር ሆና የወይዘሮ ሜላትን ድርጅት ኪሳራ ላይ የጣለችው እሷን መሆኗ ደግሞ በጣም ይገርማል ማለት ነው። እና አሁን ደግሞ ከእዝራ ጋር መለያየት እንደሌለባትና ያለባቸውን ነገር ማስተካከል እንዳለባትና ለሕይወቷ መስዋዕት መክፈል እንዳለባት ነገን ተስተካክላና ተደላላ እንድትኖር ገንዘብ ያለው ወንድ ጋር መሆን እንዳለባት ያው ማለት ከእዝራ ጋር መሆን እንዳለባት አሳምናት ሄዳ እስራን ብታናግረውም ይቅርታዋ ጠጥቼ ስለነበር ነው እንደዚህ ያናገርኩ ይቅር በለኝ ብላ ብታናግረውም እሱ ግን መስሚያ ጥጥ ነው። ከአሁን በኋላ እንደፈለግሽ መሆን ትችያለሽ፣ እስካሁን ድረስ ሸውደሽኛል፣ ከዚህ በኋላ ግን ልትሸውጂኝ አትችይም፣ እንደውም ከትልቅ ሸክም ነው ያተረፍሽኝ ብሎ ነገራት። ያ ማለት ስለ እሷም እየተጨነቀ ነበር ማለት ነው እዝራ። በእርግጥ እዝራ ጥሩ ልጅ ነው፣ ቢሆንም ግን ደግሞ ሀና ትክክለኛ ሰው አይደለችም። ሀና ወላዋይ ናት። አንዱን ስታይ ወደዛ፣ ይሄን ስታይ ደግሞ ወደዚህ ነው የምትሆነው። ለእዝራና ለኤልያስ ያልሆነች ለእዝራ ልትሆን አትችልም። እዝራ ጋር የምትሄደው እንግዲህ ዛሬ ደግሞ እወድሃለሁኝ፣ አፈቅርሃለሁኝ፣ አንተ ጋር ስመጣ ችግሬን ሁሉ እረሳለሁኝ እና ሰላም ይሰማኛል፣ ደስተኛ ሆናለሁ እያለችን ደግሞ ለእዝራ ፍቅሯን ስትገልጽለት ነበር። እና እዝራ አሁን ላይ ተወዛግቧል። ስትሄድ መሸኘት፣ ስትመጣ ደግሞ መቀበል ሆኗል ስራው እና ሁኔታው በጣም ይገርማል። መጨረሻቸውስ ምንድን ነው የሚሆነው ከዚህ በኋላ? ሀናና ሰላምዬ ደግሞ ወይዘሮ ሜላትን ድርጅቱን እኛ እንስራው፣ ለእኛ አሳልፈሽ ስጭንና እስኪኛ ደግሞ እንሞክር፣ የከሰረውን ድርጅት እናስተካክለው ቢሏትን በፍጹም ልሰጣቸው አልችልም፣ በሚሊዮን የሚንቀሳቀስ ድርጅት ለእናንተ ልሰጣቸው አልችልም ብላ እምቢ ብላለች። ምናልባችም ውሳኔዋ ትክክል ሊሆን ይችላል። እነዚህ ልጆች ይህን ድርጅት ላያስተካከሉት ይችላሉ ብላ ስላመነችበት ነው። እና ሀና አሁን ከማን ጋር ነው የምትሆነው? ለእዝራም ተስፋ እየሰጠች በጎን ደግሞ ሌሎችም ስታገኛቸው እንደዛው የአቋም የላትም፣ ወደዛ ወደዚህ እያለች ነው። እና እዝራ ደግሞ እሷ ጋር ያለው ፍቅር ግራ ጋብቶታል ማለት ነው። ጽዮንም ደግሞ እንደማታፈቅረው ነገረችው እና በሁኔታው በጣም ተገርሟል። በጽዮን ደግሞ ያ ሁሉ ነገር ስትለፋ የቆየችው ለገንዘብ ብላ እንደሆነ ተረድቷል። ብቻ እስኪ መጨረሻውን አብረን የምናይ ይሆናል። አቶ በቃሉ ደግሞ ደስ ብሎታል፣ እየጨፈረ ነበር የሜላት ድርጅት ስለተካሰረ እና አሁን ጉዳት ስለደረሰባት እንዲሁም ደግሞ ትዳሯ አደጋ ላይ ስለሆነ በጣም ስለተደሰተ ደስታውን እያከበረ ይገኛል ማለት ነው። በጣም ይገርማል እንዴት
በሰው ውድቀት በዚህ ልክ ሊደሰት ይችላል? አቶ በቃሉ እንደውም የእጁን ማግኘት አለባት። ወይዘሮ ባዩሽንም የገደላት እሱ ነው እና እስር ቤት መግባት አለበት፣ ተይዞ የእጁን ማግኘት አለበት እላለሁ። ውድ ቤተሰቦች ለዛሬ ያዝኩላችሁ ይህን ይመስል ነበር። ቻናሌን ሰብስክራይብ በማድረግ ቤተሰቡ ነው አበረታቱ ማለት ነው። እስካሁን አብራችሁ ስለቆያችሁ ከልብ ነው ማመሰግነው። መልካም ጊዜ ተመኘውላችሁ።